ፍቅር ከየት መነጨ? ፍቅር ከየት መጣ? ከየትስ መነጨ? ይህ የልብ ምት፣ የዓለም መሰረት፣ የህይወት እስትንፋስ፣ ይህ ገናና ስሜት ከወዴት ነው ምንጩ? ፍቅር ምንድነው? ምንድነው ነገሩ? ህይወትን የሚያጣፍጥ የሚያሳምም ጥልቅ መልሶ የሚያክም ይህ ገዘፍ ያለ ስሜት ከየት ነው የመጣም? ጠይቄ ጠየቅኩኝ፣ ልቤን መረመርኩኝ፣ የፍቅርን ምስጢር ከጥልቁ ፈለግኩኝ። በሰው አእምሮ ውስጥ ፍቅር ሊገኝ አይችልም። ከፍጥረት ሁሉ ፍቅር አይወጣም። ከድንጋይ አይገኝም፣ ከውቅያኖስ ጥልቀት። ፍቅር የሰማይ ነው፣ ከምድርም በላይ ነው፣ የዘላለም የሰላም። ፍቅር ከእግዚአብሔር ነው፣ አምላክ ፍቅር ነውና፣ ከጥንት ከመፈጠሩ ዓለም ከመሆኗ እርሱ ፍቅር ራሱ ምንጩም እርሱ ነው። መጀመሪያም እርሱ መጨረሻውም እርሱ። በልብ ውስጥ የነበረው ምድር ከመኖሯ በፍቅሩ ያሰረው ዓለምን በመላ ዓለምን ሲፈጥር በታላቅ እጁ ፍቅርን አዘረበት በእያንዳንዱ እጁ። ፀሐይ በምትወጣ ጨረቃን በምታበራ ከዋክብት በሰማይ ስርዓት ስትሰራ ተራራ በቆማ ወንዙም ሲፈስ በብርታት ዛፍ ሲያፈራ ፍሬ ከዘሩም ከእምብርት። ይህ ሁሉ ምስጢር የፍቅሩ ጽናት የፈጣሪው ቸርነት ለሰው ልጅ የተሰጠ ሰውን ሲሰራ በመልኩና በአምሳሉ ፍቅርን በልቡ አስቀመጠ እንዲወድና እንዲዋደድ። ያቺ የመጀመሪያዋ ፍጹም ንጹህ ፍቅር ከአዳም ሔዋን ጋራ የነበረችው ክብር ፍቅር ከእርሱ መነጨ ከፈጣሪ ልብ። ምንም እንኳን ሰው በፍቅሩ ላይ በደለ፣ ፍቅር ግን አላቋረጠም፣ በእርሱም አልተቀየረም። የፍቅር ቃል ኪዳን ለዘላለም የጸና በወደቀው ዓለም ላይ ምሕረቱን ዘረጋ። ወልድን የሰጠበት የፍቅር የመጨረሻው የመስቀሉ ሞት ነው በደላችን ያጠበው። በጥልቁ ከገደል ሲያነሳ በስሙ ፍቅር ከእርሱ መነጨ ከታላቁ አምላኩ። ይህ ፍቅር ነውና ልብን የሚያድስ ተስፋን የሚሰጥ ለነፍስ ለጠማሽ የሚያስረሳ ቂምን ይቅርታን የሚያደርግ በጠላት ላይ ፍቅር ቸርነት የሚያወርድ ሕይወትን የሚያጣፍጥ በጎነትን የሚያሳይ ልብን የሚያኖር ፍቅር ከላይ ነው የእውነትም ምንጭ በልባችን ውስጥ የእሱ ፍቅር ያድራል። እንደ ቅዱስ መንፈስ ሁሌም ይነግሳል። ሲወርድ ሲዋረድ ከእኛም ወደ ሌሎች ሰላምን ያበዛል፣ ፍቅርን ያወርስ። ከየት መነጨ? ከፈጣሪ እቅድ ከዘላለም ፍቅር እጅግ ገዘፍ ያለው ክብር ላንተ ይሁን። የፍቅር መገኛ የህይወቴ ምንጭ የነፍሴ መጠጊያ። ፍቅር ከየት መነጨ? መልሱ ግልጽ ነውና ከፈጣሪ